ሰሞነ ሕማማት የማይጸለይ ጸሎት አለ። ለምሳሌ በስመ አብ ማለት ማማተብ መልካ አይጸለይም ይባላል። ይህ እንዴት ይታያል? የማይጸለይ ጸሎት እንኳን የለም። እውነት ለመናገር በተለይ የግል ጸሎት ላይ ውሳኔ አልተላለፈም። አንዳንድ ሰዎች እንዲህ ለማለት የሚያበቃቸው እንትን አለ። በዚህ በግብረ ሕማማት አንድ ውሳኔ አለ። የጸሎት ሃይማኖትን እስከ ሀበይ ብልሃም ይላል። ታመመ ሞተ የሚል አለ አይደለ? ታመመ እስከሚለው ድረስ እስከ ዓርብ ድረስ ማለት ነው። እስከ ዓርብ ድረስ ከሰኞ ጀምሮ አሁን እስከ ዓርብ ድረስ ታመመ እስከሚለው ድረስ ስለኛ ከሰማይ ወረደ ከቅድስት ከእመቤታችን ከቅድስት ሥጋ እነሳ እያልን እንሄድ የለ ከዛ ታመመ ይላል። ሀመም የሚለው ማለት ነው። እስከሱ ድረስ ብላችሁ ተውት ይላል። ያችን መነሻ አድርገው ነው እንግዲህ አንዳንድ ሰዎች ጸሎት አይጸለይም ይሄ ምናምን እንደዚህ የሚል ሀሳብ ለመስጠት ያዳፈራቸው መግቢያ የሆናቸው እሱ ይመስለኛል እንጂ በተለይ በግል ጸሎት ምንም አይነት እንትን የለም፣ የተሰራ ስርዓት የለም። የግል ጸሎት ማንኛውም ሰው የትኛውንም ሊጸልይ ይችላል። የማህበር ሲሆን ነው። ይሄም ራሱ የማህበር ላይ ነው። የማህበር ማለት ምንድነው? ግብረ ሕማማት እናነባለን። ጸሎት ሃይማኖት የሚታወጅበት ላይ እስከ ሀበይ ብልሃም ድረስ እንሄድና እናቆማለን ማለት ነው እንጂ ከዛ ውጭ በግል ጸሎት ላይ ይሄን ጸልዩ እና ጸልዩ ተብሎ የተላለፈ ትእዛዝ የለም። አሁን ቅዳሴም ቢሆን የጋራ ቅዳሴ ነው። መስዋዕት ለመሰዋት ገብተን ምንጸልየው በጋራ ምንጸልየው ጸሎት ነው እንጂ በግሉ ቅዳሴ ማርያም ቅዳሴ ጊዜ የሚጸልይ ሰው ቢኖር አሁን አይጸልይም ማለት አይደለም። በግሉ ማንኛውም ሰው ሊጸልይ ይችላል። ምክንያቱም በግል ጸሎት ላይ የተሰራ ስርዓት ስለሌለ ነው። በአጠቃላይ ማማተብም ቢሆን የተከለከለው ቡራኬ ራስን መባረክ ነው ብለው ስለሚያስቡ ነው ሰዎች እንጂ ራስን ባረክ እንኳን ብለም ሕማማት ስለሆነ ባርከን ነው የምንበላው። ሙሴ እኮ ለሕዝቡ መናም ሲወርድላቸው ውሃም ሲፈልቅላቸው ባርኮ ነው የሚሰጣቸው። ጸሎተ ሙሴን ደግሞ ማለት ነው ንሴብሖን ደግሞ ጸሎተ ሙሴ ማለት ንሴብሖ ነው። ንሴብሖን ደግሞ ባርኮ ነው የሚሰጣቸው። እስራኤልንም ልክ እንደዚያው እግዚአብሔር ይባርካችሁ ብሎ ነው እግዚአብሔር ሎሊ ባርከው ያርገጾ ላይ የሚል ቡራኬ እኮ በወሬቱ ነው ያለው። ሕዝቡንም እንዲህ ባለ ቡራኬ ወባረኩ እስራኤል ወባረኩ ሙሴ ወአሮን ዘቡራኬ ወባረኩ ደቂቀ እስራኤል ዘቡራኬ ይላል። ደቂቀ እስራኤል ሁሉ ይሄን ቡራኬ ይሄን ምስጋና አቀረቡ ማለት ነውና ባርኮ መብላት ባርኮ መጠጣት ከጥንትም ጀምሮ ያለ ነው። ራስንም መባረክ ልክ እንደዚህ እኛ አጋንንት እንዲሰለጥኑብን ነው እንዴ? ምክንያቱ ምንድነው? አሁን የመስቀል ምልክት ማንይዝበት ምንድነው ምክንያታችን? እንደዚያ አንከለከልም። ለምን ካልከኝ ሙሴ በመስቀል ምልክት መታየቱ እንደ ነውር አልተቆጠረበትም፣ እንዲያደርገው ታዝዟል። ለእስራኤል ምድን መንሳትም አብቅቷል። አሁን ይሄ የመስቀል ምልክት ነው። ይሄንን ይዤ መገኘቴና ይሄንን በእኔ ላይ ማሳየቴ ሰይጣንን ያስፈራል እንጂ ሌላ ማንንም ሊያስፈራ ቤተክርስቲያንንም ሕጓን ሊያስጥሳት ስርዓቷን ሊያበላሽባት የሚችል ነገር አይደለም። እና ልንባርክ ራሳችንን ልናማትብ እንዲሁም ደግሞ ምንበላውን ምንጠጣውንም ባርከን ልንመገብ ይፈቀድልናል ማለት ነው። የሚከለከለውን በደንብ በግልጽ ምዕመናን ሊያውቁት የሚገባው ነገር ምንድነው? የሚከለከለው ፍትሐተ ኃጢአት ነው። ይሄ ምንድነው? የፍትሐተ ነፍስ ነው የሌለው ምንድነው? ምን ማለት ነው? በሌላ አነጋገር ስርየተ ኃጢአት የሚያሰጠው የካህኑ ቡራኬ ማለት ነው። እሱ ነው የሌለው። እኔ እንዲህ ራሴን የምባረከው እኮ ስርየተ ኃጢአት የሚያሰጥ አይደለም፣ አጋንንትን ለማስፈራራት ይሄ ምልክቴ ስለሆነ ነው። ይሄ ምልክቴ ስለሆነ በሰላም ጊዜም እኮ በጦር ጊዜም በሰላም ጊዜም ወታደር መሳሪያ መያዝ አለበት አይደል? ይሄ ለኔ መሳሪያ ነው፣ መቼም አልጥለውም። ዓመት እስከ ዓመት ይሄ አጋንንት እንዲሰለጥኑብኝ ነው እንደሚፈልገው። ስለዚህ ሁልጊዜ የነን ልጅ ይታያለው ማለት ነው። ይሄ አይከለከልም። የተከለከለው የካህኑ ቡራኬ ነው። የካህኑ ቡራኬ ምዕመናን በደንብ እንዲገባቸው የሚያስፈልገው የካህኑ ቡራኬ የተከለከለው ስርየተ ኃጢአት የሚያሰጥ ስለሆነ ነው። ስርየተ ኃጢአት ያልተሰጠበትን የ5500 ዘመን ታሪክ ለማስታወስ 5 ቀን አይደሉ እነዚህ 5500 ዘመን ነበሩ እነዚያም እና 5ቱ ቀናት የ5500 ዘመን ምሳሌዎች ናቸው። እንደዛ ስለሆነ ለ5 ቀን ተኩል እኛም እንከለከላለን። ለ5 ቀን ተኩል ማለት ምንድነው? ከሆሳዕና ቅዳሜ ከሆሳዕና እሑድ ከሰዓት ጀምሮ አይደል የምናቆመው ቡራኬ? ከሆሳዕና ከሰዓት ጀምሮ እናቆማለን። እስከ መቼ? እስከ ዓርብ ድረስ። ዓርብ ማታ ላይ ንሴብሖ ይዘመርና ሊቃውንቱ ንሴብሖን ይዘምራሉ። ከዚያ በኋላ ይህድግ ይፍታ ብሎ ካህኑ ኑዛዜ ይሰጣል። በእርግጥ ቡራኬ አልተለመደም። ከዛ በኋላ የቀዳም ሰው ዕለትም ቡራኬ አንሰጥም። ለምንድነው የማንባርከው ከተባለ ነውር ስለሆነ አይደለም።
የክርስቶስን ትንሣኤ አይተን ደስ ስላልተሰኘን ነው። ገና እሱን እየጠበቅን ነው እንጂ ነፍሳት ከሲኦል ወጥተዋል። ከዚያ በኋላ ነፍሳችን ስርየተ ኃጢአት ተቀብላለች። መንግሥተ ሰማያት ገነት ተከፍቶልናል። ወደ ርስታችን ተመልሰናል እና መባረክ እንችል ነበር። ከዚያ በኋላ መባረክ እንችል ነበር። ግን ምንድነው እንዲቆይ የተደረገው? አረብ እኮ ይህ ድግፍ ብሎ ካህኑ ፍትሐተ ነፍስ ይሰጣል፣ ስርየተ ኃጢአት ይሰጣል። ግን ቡራኬው አሁን ቅዳሜ ዕለትም የማይታየው የማይደረገው ለምንድን ነው? ገና ትንሣኤውን ስላላየን ደስታችን ፍጹም ስላልሆነ በዛ ምክንያት እናዘገየዋለን የሚል ነው። ከዚሁ ጋር አያይዞ ፍትሐትም የለም በዚህ ወቅት ጸበል መጠመቅስ ፍትሐትም የለም። ፍትሐትም የሌለው ልክ እንደዛው የታሰርንበትን ወቅት ለማስታወስ የሚል ነው። ጸበል መጠመቅ ድሮም በብሉይ ኪዳን እኮ ጸበል ነበረ እና ምንም ጸበል መጠመቅ የሚከለክል ነገር የለም። እኔ ሰዎች ከየት እንደሚያመጡትም አላውቅም እውነት ለመናገር። አንዳንድ ጊዜ ምዕመናንንም ለማወናበድ ዝም ብለው የሚፈጠሩ ጥያቄዎች አሉ እና ምዕመናን ይህች ትንሽ ነገር ናት፣ ግን ታስጨንቃቸዋለች። በእርግጥም መኪና በኮረኮንች መንገድ ላይ ድንጋዩን እየዘለለ ሊሄድ ይችላል አይደል? ደግሞ የሰው ልጅ በእግሩ ውስጥ ትንሽ ጠጠርም ቢሆን ብትገባ ታሰናክለዋለች። ምዕመናን ልክ እንደዛ ናቸው። በትንሽ ጥያቄ ሊሰናከሉ ይችላሉ እና ከዚህ አንጻር መመለስ ይገባናል ነው እንጂ ዛሬ መነጋገር ያለብን እንደ እውነቱ ከሆነ የክርስቶስን ሕማሙን ሞቱን ትልቁን ጉዳይ ማለት ነው። እሱ ላይ ነበር ትኩረት ማድረግ የነበረብን። ዞሮ ዞሮ ምንድነው እነዚህ ትንንሽም ቢሆኑ ለምዕመናን ጥያቄ ሆኖ ግራ የሚያጋቡ ከሆነ ግን ማንሳታችን መልካም ስለሚሆን ነው። ጥሩ አንስተሃል ማለት ነው። በሰሙነ ሕማማት ውስጥ የማይሰገድባቸው ዕለታት አሉ። ለምሳሌ ግዝት በዓላት ቢውሉ የግዝት በዓላት በሌላ ቀን ሲሆን አንቀጸ በዓላት አለን እኛ አሁን በአንቀጸ በዓላት በሌላ ቀን ሲሆን የግዝት በዓላት የምንላቸው ከጌታ በዓላት በ29 ከእመቤታችን በዓላት ደግሞ በ21 ሁሉንም የእመቤታችን በዓላት ወክሎ በ21 ማለት ነው። ከዛ ከመላእክት በዓል ደግሞ የቅዱስ ሚካኤልን በዓል እናከብራለን። ስግደት የሌለባቸው ብለን እናከብራለን። ከዚያ ውጭ ያለውን እንሰግዳለን። በዚህ በሰሙነ ሕማማት ከሆነ ግን ያለ ስግደት የምናከብረው በዓል የለም። ሌላ ጊዜ ከስግደትም ሆነ ከሌላ ስራ አረፈንባቸው እንውላለን፣ መስዋዕት እናቀርባለን፣ ዝክር እንዘክራለን ማለት ነው። በዚህ ሰዓት ግን መስዋዕትም አናቀርብም፣ ስግደትን አናቆምም። ለምን? ይሄኛው አሁንም በዓላትን በዚህ ወቅት በሰሙነ ሕማማት የሚከበር በዓል በሙሉ በጾምና በስግደት ነው የሚከበረው። ለዛ ነው እንጂ በዓልማ ካልከኝ ስቅለት ነበር ትልቁ በዓል። በቤተክርስቲያን የጌታ 9 ትልልቅ በዓላት የሚባሉ አሉ። 9 አበይት በዓላት ማለት ነው። ከ9 አበይት በዓላት አንዱ ስቅለት ነው። ልክ እንደ ትንሣኤ ነው፣ ትልቅ በዓል ነው ማለት ነው ክብሩ። ግን በስግደት ነው የምናሳልፈው ያው እንደምታውቀው። ለምን? በሰሙነ ሕማማት ምን ጊዜም ያለ ስግደት በዓል። ምክንያቱም ጌታ ተይዞ በአይሁድ እጅ እየተገፋ እየወደቀ አንተ እንዴት ነው ተቀምጠ በዓል የምታከብር? ዛሬ ማርያምና ዛሬ ሚካኤል ነው ብለህ እንዴት ነው ተቀምጠ አርፈ የምትውለው? ምክንያቱም በዛ ቀን እኮ ለአንተ ክርስቶስ ላቡ እንደ ደም እየወረደ ነው። ላብ አይደለም ደም ነው የወረደው። ደም ብቻ አይደለም ቆዳው ነው የተገፈፈው። ቆዳው ብቻ አይደለም አጥንቱ ነው የታየው። እንዴት ብለህ ነው አንተ ተቀምጠ በዓል የምታከብረው? ለአንተ እኮ በዓልህ ክርስቶስ ነው፣ ረፍትህ ክርስቶስ ነው። ማረፍ የጀመርነው ራሱ ማረፍ የቻልነው እኮ በክርስቶስ ሞት ነው። ያንን መከራ ስለተቀበለልህ ነው ማረፍ የቻልከው እና ማረፍ የቻልክባት ቀን ያች ናት፣ ክርስቶስ መከራ የተቀበለልህ ቀን ማለት ነው። እና የዛን ቀንማ መከራው የምንሳተፍበት ቀን ነው። ስለዚህ ምንም እረፍት የሚባል ነገር በዛ ቀን የለም ማለት ነው። ማንቆርበው በሌላ መንገድ በዓል ማናከብረው ከዚህ የተነሳ ነው ለማለት ነው።